عباد الله زوت اللي مكروا كم يقبوا مسارتاوي مكروش مهال عندنا تلاقوا الله عز وجل مفراتنا كسنكوش هلو يما يلكسنك يما ينطف سنكنو بدنيا بآخرام يميتكن سنكنو اللهم جل في علاه وتزودوا فإن خير الزاد التقوى واتقون يا أولي الألباب إن أنت يمناتشو سوچوي تسنكو كسنكوش هلو بلاجو سنك اللهم مفراتنا إن أنت يلب بالبيتوچوي ينفرون إلى سبحانه وتعالى عندما يورق الصالة السم من دنه تاريخ عند نقص نبر عند منقص ሶስት ወዚሮችን ጠራቸው ሶስት ሚኒስትሮችን ጠራቸውና አንድ ትእዛዝ አስተላለፈ ያስተላለፈው ትእዛዝ ምን የሚል ነበር እያንዳንዳችሁ ትልቅ ዕቃ ኪስ ያዙና በማንም እርዳታና እገዛ ሳይሆን ሄዱና የአትክልት ስፍራ ወይም እርሻ ሰብል አለ እዛ ግቡና ያገኛችሁትን ነገር ሰብስቡልኝ መልካም ፍሬ ሰብስቡልኝ ፍራፍሬውንም መልካሙን ነገር አላቸው እነዚህ ሚኒስትሮች ሶስት ሚኒስትሮች ለቀረበላቸው ጥያቄ እጅግ በጣም እየተደነቁና እየገረማቸው ሄዱ ወደ መሰብሰቡ አንደኛው ሚኒስቴር በቃ ምናልባት ለራሱ ፈልጎት ሊሆን ይችላል በሚል እሳቤና ውሳኔ ተነሳና መልካም የሚባሉ ፍራፍሬዎችን መልካም የሚባሉ ነገሮችን እንዳለ ሰበሰበና አስቀመጣሉ ሁለተኛው ምናልባት እሱ ብዙ ላይ ፈልገው ይችላል ዞር ብሎም ላያዩ ይችላል ግን ለማንኛውም መቀላቀሌ መደበላለቄ ጥሩ ነው አለና መጥፎውንም ጥሩውንም አንድ ላይ ለበላለቀና የበሰለውን ያልበስጠረውን የተበላሻውን አንድ ላይ ሰበሰበና አዘጋጀ ሶስተኛው ንጉስ ነው ከኛ ምን ይፈልጋል ዞር ብሎም ጭራሽ አያዩም አለና ሳር ነገሮችን ማይጠቅሙና ማይረቡ ቆሻሻ ኮተቶችን ብቻ ሰበሰቡና ይዘው መጡ በንጋታው አስጠራቸው አላቸውና ሰበሰባቸው አላቸው በቃ ጥሩ እስር ቤት አስገቡልኝ አለና ትእዛዝ አሳለፈ አንድ ነገር እንዳይይዙ ያይዙትን ኪስ ብቻ እቃውን ይዘውልኝ ይግባል እስር ወሰነባቸውና ራቅ ያለ ቦታ እንዲታሰሩ ሆኗል የመጀመሪያው ምን ሆነ መልካም ነገር ስለሰበሰበ እስከቻለው ድረስ እየበላ እየተጠቃቀመ መኖር ቻለ ሁለተኛው ግን ደበላልቆ ስለነበረ ምርጡን ብቻ እየመረጠ የበሰበሰውና ማይረባውን እየተወ እንደምንም ህይወቱን መምራት ቻለ ሶስተኛው ሚልሰውና የሚቀምሰውን አጣና በዛው ሞቶ ቀራሉ ትልቁ ጥያቄ ይህ ታሪክ ምንድነው የሚፈልገው ይህ ታሪክ ወይም ይህ መግቢያና መንደርደሪያ እኔና አንተን አንቺን እሷን በአጠቃላይ የሚመለከት ጥያቄ ነው ከነዚህ ሶስት ሚኒስቴሮች የትኛው ነን እኛ የመጀመሪያው ወይስ የሁለተኛው ወይስ የሶስተኛው የእርሻ ሰብሉ ዱንያ ነው አዛዡ ማሊክ الملوك ነው سبحانه وتعالى የሁሉም የበላይ የሆነው ባለ ስልጣን سبحانه وتعالى ይሄን ትእዛዝ አውርዶልናል ከሶስቱ ሚኒስቴሮች የትኛዎቹ ነን እኛ አዎ እዚህ ዱንያ ላይ እንኖራለን መልካሙን ለመሰብሰብ ከመጥፎው ለመራቅ ነው አላህ عز وجل የደነገገልን ብዙ ትእዛዞችን ሲያሳልፍልን سبحانه وتعالى የትኛው ሚኒስቴር መሆን ነው የምንፈልገው የመጀመሪያውን ወይንስ የሁለተኛውን ወይስ ሶስተኛውን እኛ ሙሉ መብት ሰጥቶናል አላህ Subhanahu Wa Ta'ala መልካሙንም ጥሩንም እንድንሰበስብ እዚህ ዱንያ ላይ ያስቀምጦልናል ነገር ግን አላህ ማሊክ الملوك ትእዛዝ ያስተላልፋል ቀብር ውስጥ እንድንቀበር በጨለማው ቀብር ውስጥ ብቻችንን እንድንኖር ምንድነው የሚጠቅመን ያ ዒባደላህ የዛን ቀን ሊጠቅመን የሚችለው መልካም ስራችን ብቻ ነው የትኛው መልካም ስራ ዱንያ ውስጥ በህይወት እያለን የሰበሰብነው መልካም ስራ ብቻ ነው የሚጠቅመን ቆም ብለን ራሳችንን እንጠይቅ የትኛውን አይነት ስብስብ የትኛው መልካም ነገር ወይስ መጥፎ ነው ሰብስበን ነገ ቀብራችን ውስጥ ምናገኘው የሚለውን ቆመን እንጠይቅ ነገ ሊያጽናናን የሚችል አጽናኝ የሌለበት አጫዋች የሌለበት ውዱ ከባዱ የቀብር ህይወት ውስጥ ሊያጽናናን የሚችለው መልካም ስራችን ብቻ ነው ነብዩ አለይሂ ሰላቱ ወሰላም الصادق المصدوق በሐዲታቸው የቀብሩን ተጨባጭ ህይወት እንዲህ ሲሉ ነበር የነገሩን عليه الصلاه والسلام يفسح للمؤمن في قبره مد بصره መቼም ሁሉም ይሞታል እንደምታውቁት አላህ Subhanahu Wa Ta'ala እንዳለው انك ميت وانهم ميتون አንተ ሟች ነህ እነሱ ሟች ናቸው ባለው መሰረት ሁሉም ህይወቱ ያልፋልና አላህ Subhanahu ነብዩ عليه الصلاه والسلام ምናሉ ሙእሚን ቀብሩ ውስጥ
የአይኑ ርቀት ያክል ይሰፋለታል አሉ። ከዛ በኋላ አንድ አካል ይመጣል ፊቱ በጣም የሚያምር መልካም መዓዛና ሽታ ያለው መልካም ልብስ ጥሩ ደስ የሚል ልብስ የለበሰ ይመጣና እንዲህ ይለዋል አብሽር ቢከራመት من الله ونعيم مقيم ከአላህ ዘንድ ያለን ክብር ቋሚ የሆነን ጸጋ አብሽር አይዞህ ይባላል አሉ። فيقول وأنت فبشرك الله بخير الله خير ያበስርህና አንተን የሚለውና ለመሆኑ ማን አንተ ብለው ይጠይቀዋል አሉ ረሱል አለይሂ ሰላቱ ወሰላም። ይህ ሰው ማን ሆኖ እንደሚገኝ ታውቃላችሁ ያ ዒባደላህ? ምን ይላል? አና ዐመሉከ الصالح እኔ መልካም ስራህ ነኝ ይላል። ወላሂ አላህን በመታዘዝ ላይ ፈጣን ነበርክ፣ ወንጀል በመስራት ላይ ወደ ኋላ ትል ነበረ። فجزاك الله خيرا ይባላል አሉ ነቢዩ ዓለይሂ ሰላቱ ወሰላም። ከዛ በኋላ የእሳትና የጀነት በር ተከፍቶ ይታያል። እንዲህ ይባላል መጀመሪያ እሳቱን አየኸው? አላህ ላይ ብታመጽ ኖሮ የሰበሰብከው ወንጀል ብቻ ቢሆን ኖሮ ግስባሱን ሰብስበህ አደበላልቀህ ቢሆን ኖሮ እዚህ ነበር ማረፊያ። ነገር ግን አላህ ሱብሓነሁ ወተዓላ ከዚህ የተሻለ ማረፊያን ተክቶልሃል ተብሎ ጀነትን ያሳዩታል አሉ ነቢዩ ዓለይሂ ሰላቱ ወሰላም። በዚህ ሰዓት በጣም ይጓጓል፣ በጣም ይናፍቃል። ወደ ምን ወደው አገር ለመሄድ ስንነሳሳ ጊዜው ያጥራል አይደል? ሁሉ ነገር ይጨናንቀናል ወይም ጊዜው ይረዝምብናል አይደል? በዚህ ሰዓት ምን ይላል? ረቢ ዐጅል ቂያመ ሰዓة ከይማ አርጅዐ ኢላ አህሊ ወማሊ። ጌታዬ ያ አላህ ቅያማን ቶሎ አቁመው ጀነት እንድገባ ቤተሰቦቼ ጋር የተዝናና መልካም ህይወት ጀነት ውስጥ እንድኖር ብሎ ይመኛል አሉ ረሱል አለይሂ ሰላቱ ወሰላም። እስቲ አረፈ በል ይባላል አሉ። በአንጻሩ ካፊር ሲሆን ደግሞ ቀብር ውስጥ በሚጠየቅ ጊዜ መጥፎ ሽታ ያለው በጣም ጥሩ ያልሆነ ገጽታና መልክ ያለው ሆኖ ይመጣል። ምንድነው ሲለው መጥፎ ስራህ ነኝ ብሎ ይነግረዋል አሉ ረሱል አለይሂ ሰላቱ ወሰላም። ከዛ በኋላ የእሳት ምንጣፍ ይነጠፍለታል፣ የእሳት በርም ይከፈትለታል። የእሳት ሙቀትና በጣም አቃጣይ ሽታው ወላፈኑ ይመጣበትና ይመታዋል። ቀብሩ ይጠባል አሉ ረሱል አለይሂ ሰላቱ ወሰላም የጎኖቹ አጥንቶች እስኪተላለፍ። ከዛ በኋላ መላኢካ ይመደብበታል ተብሏል። ምንም ማይሰማ ማይጋገር ማይናገር ትልቅ መጥረቢያ ይይዝና በጣም ይመታዋል። ተራራ ቢመታ በዛ መጥረቢያና መዶሻ እንዳለ አመድ የሚያደርገው የሚሆን አይነት መጥረቢያ ይሰጠውና ይመታዋል፣ አፈር ይሆናል አሉ። ከዛ እንደነበረ አላህ ይመልሰዋል። ዳግም ሲመታ በከፍተኛ ደረጃ ይጮሃል አሉ ረሱል አለይሂ ሰላቱ ወሰላም። ሁሉ ነገር ይሰማዋል፣ ሰዎችና ጅኖች ብቻ ሲቀሩ። ረዋሁ الإمام أحمد። ዒባደላህ ፈዱንያ ለይሰት ቢዳር ለና ዱንያ ቋሚ ነዋሪ ሀገራችን አይደለም። ሁላችንም እንሄዳለን። ማንም ከዚህ በፊት ያለው ኸይረኛውም ሸረኛውም እንዳለፈው ሁሉ ቋሚው ህይወት ያለው ለአኺራ ብቻ ነው። ለአኺራ ብቻ ነው ቋሚ ህይወት ያለውና በቋሚነት መኖር የምንችለው። فماذا قدمنا لدار البقاء الحقيقي ቋሚ ለሆነው እውነተኛ ሀገር ምንድነው ያዘጋጀነው? ዒባደላህ አይነ ሙታጀረተና بالحسنات በሐሰና ላይ ያለን በመልካም ስራ ላይ ያለን ንግዴት ምን ያክል ነው? በአላህን በመታዘዝ ያለን ውድድር ምን ያክል ነው? إن من الغبن أن تمر علينا السنة تلو السنة በጣም አሳፋሪ ኪሳራ ምን እንደሆነ ታውቃላችሁ ያ ዒባደላህ? አመት እየተተካካ ጊዜያቶች እያለፉ እድሜያችን እየጨመረ ትእዛዛችን አለመጨመሩ ነው። አላህን በመታዘዝ ላይ ጠንካራ አለመሆናችን ነው። በስራችንና የስራችን እርከንና ማዕረግ ከፍ እያለ ጀነት ውስጥ ያለን ደረጃችን ከፍ አለ ማለቱ ነው። በጣም አሳፋሪው ትልቁ ኪሳራ ገንዘባችን እየበዛ ሐሰናታችን አለመብዛቱ ነው። ትልቁ ኪሳራ ዱንያን እየገነባን ቤታችንን እያሳመርን የተንጣለለ ቤት ውስጥ እየኖርን አኺራ ቤታችንን መርሳታችን ነው። ዒባደላህ غبن والله أن نتنافس في كل شيء وننسى التنافس في أمر الآخرة ዛሬ ሁላችንም በሁሉም ነገር እንወዳደራለን። የውበት ውድድር ይባላል፣ የድምጽ ውድድር ይባላል፣ የንብረት ውድድር ይባላል፣ የልጆች ብዛት ውድድር ይባላል።
የመኪና አይነት ውድድር ውስጥ እንገባለን ነገር ግን በአኺራ እንወዳደርም ألم يقل الله وفي ذلك فليتنافس المتنافسون عباد الله ستمضي الأيام ጊዜያቶች ያልፋሉ ስራችን መዝገብ ተመዝግቦ ሲያበቃ አብቅቶ ተጠቅልሎ ይቀመጣል እድሜያችን ያበቃል አንድ ቀን ግን መሄዳችን አይቀርምና አላህ ፊት መቀስቀሳችንም አይቀርም የዛን ጊዜ መልካም የሰራ በዱንያ ያልተታለለ አላህ አላህ ብሎ ያልጠገበ ጥሩ ውጤት ያገኛል የወነጀልና ያመፀ ግን ለክፉ ነገር ይዳረጋል وسيعلم الذين ظلموا أي منقلب ينقلبون نبياتنا عليه الصلاة والسلام እንዲህ ይላሉ في الحديث الصحيح አንዳችሁን ከእሳት ወላፈን ሊጠብቃችሁ የሚችለው ተምር ማንኛችሁም ብትሆኑ አሉ በተምር በሙሉ ተምር ወይም በግማሽ ተምር እሳትን ተከላከሉ አሉ ረሱል አለይሂ ሰላቱ ወሰላም ምክንያቱም ሁላችንም አላህ ፊት ቆመን እንዲህ መጠየቃችን አይቀርም አላህ እንዲህ ብሎ ይጠይቀናል መስሚያና መመልከቻ አድርጌልህ ነበር አዎ ነው መልሳችን ገንዘብና ልጆች ሰጥቼህ ነበር አዎ ታዲያ አይነማ ቀደምተ لنفسك ብሎ ይጠይቃል ምንድነው ያስቀደምከው አው ምንድነው ለአኺራችን ያስቀደምነው አኺራ መኖሩን እርግጠኛ ነን አይደል ምንድነው ያስቀደምነው ካለን ጠንካራ የእምነት በተውሂድ ላይ ያለን ጠንካራ አቋም ሱና ላይ ያለን ጠንካራ አቋም የአላህን ትእዛዝ ግዴታዎችን በመወጣት ጉዳይ ላይ ክልከላዎችን በመራቅ ጉዳይ ላይ ከሽርክ ጀምሮ ቢድዓን ቀጥሎ ከባኢር الذنوب ሰጋኢር الذنوب ሌሎችን ወንጀሎች በመራቅ ረገድ ለአኺራችን ምንድነው ያዘጋጀነው ያ አብደላህ انتبه من غفلتك ከመዘናጋታችን እንንቃ በኸይር ነገር ላይ እንሽቀዳደም መልካም በሆነ ነገር ላይ እንረባረብ በእያንዳንዱ ኸይር ስራ ላይ መልካም ተሳታፊ እንሁን እኛ ራሳችንን ምናሞኝበት አሳሳቢ ነጥብ አለ ስለ ነብዩ አለይሂ ሰላቱ ወሰለም ሲነገር እሳቸውማ የአላህ መልእክተኛ ናቸው እንላለን ስለ ሰሃባዎች ሲነገር እነሱማ ሰሃባዎች ናቸው ረዲየላሁ ዐንሁም ወአርዳሁ እንላለን እኛስ ሳሊህ መሆን ያቅተናል እኛስ መልካም ሰው መሆን ያቅተናል እነሱ የሆኑት መልካም ስራ እኮ በምንም አልነበረም የተለየ የቆዳ ቀለም ስለነበራቸው ብሔራቸው የተለየ ስለነበረ ቋንቋቸው የተለየ ስለነበረ አልነበረም ነገር ግን የአላህን ትእዛዝ አከበሩ እምነታቸው ላይ ጠንካራ ብርቱ ሆኑ ሐቅን በንጹህ ልቦና ተቀበሉ ማንነታቸውን ለመቀየር ሞከሩ ትናንትና ሽርክ ይሰሩ እንዳልነበር ጣዖት አምላኪ እንዳልነበሩ ሰውን በህይወት ይቀብሩ እንዳልነበሩ ሙሉ በሙሉ የአላህን ዲን በንጹህ ልቦና ስለተቀበሉ ማንነታቸው ሙሉ በሙሉ ተቀየረ ዑመር ብን ኸጣብ ረዲየላሁ ዐንሁ ወአርዳህ ከመስለማቸው በፊት ማን ነበሩ ከሰለሙስ በኋላ ማንነታቸው ይገናኛል አይገናኝም ምንድነው የቀየራቸው በትክክል የመጣውን ወህይ በንጹህ ልቦና ተቀበሉ ማስመሰል የለም እነሱ ጋር ኒፋቅ የለም እነሱ ጋር ሰው ምን ይለኛል የሚለው ነገር የለም وكانوا لا يخافون في الله لومة لائم بالله دين ላይ የወቃሽ ወቀሳ አይበግራቸውም አያታልላቸውም ነበሩ ለዚህ ነው ተቀይረው በህይወት ይያሉ በእግራቸው እየተንቀሳቀሱ በቁመናቸው እንዳሉ ጀነት የጀነት ናቸው ተብሎ የተመሰከረላቸው الله من فوق 7 سماوات رضي الله عنهم ورضوا عنه ብሎ ቁርአን ያወረደላቸው سبحانه وتعالى እኛስ በምኞት ብቻ ነው በስንፍና አንደኛ ወደፊት ላለመሄድ ምናስቀምጣቸው ማስተባበያዎች የተለያዩ ነገሮች ብዙ ናቸው ኢማን ይደክማል ይላል طيب ማን ነው የሚያጠነክርልን ኢማናችንን ራሳችን ካደከም ነው በኸይር ስራ ላይ ለምን አንሽቀዳደምም ቁርአኑን ለሆነ ሰው ሶላቱን ለሆነ ሰው ጾሙን ለሆነ ሰው ሰደቃውን ለሆነ ሰው አከፋፍለን የኛ ስራ ድርሻ ምንድነው እዚህ ዱንያ ላይ ይሄን ቆም ብለን ማየት መቻል አለብን ጀነት አይደል ምኞታችን ለዛ ጀነት ነገር ለዛ ዓለም ከፍተኛ ዝግጅት ያስፈልገናል ነብዩ አለይሂ ሰላቱ ወሰለም اغتنم خمسا قبل خمس ይላሉ አምስት ነገሮች ከመምጣታቸው በፊት አምስት አጋጣሚዎችን ተጠቀማሉ شبابك قبل هرمك ከማርጀትህ በፊት ወጣትነትህን ከመታመምህ በፊት በጤንነትህ ተጠቀም ደሃ ከመሆንህ በፊት በሀብትህ ተጠቀም ቢዚ ከመሆንህ ውጥረት ውስጥ ከመግባትህ በፊት ባለ ክፍት ጊዜ ተጠቀም ከመሞትህ በፊት በህይወትህ ተጠቀም عباد الله እነዚህ አምስት አጋጣሚዎች ወርቃማ አጋጣሚዎች በህይወታችን ውስጥ ያልፋል ካለፈ በኋላ ከንፈር ብንመጥ ምንም ጥቅም የለውም
ይለፍ ችግር የለውም ካለፈብንም ግን ዛሬ ጊዜ ያለን ዛሬን እንጠቀም ለአኺራችን እንዘጋጅ ጀነት ውድ ሀገር አይደል ማን ነው የሚዘጋጅለት فإن الجنة لا خطر لها هي ورب الكعبة نور يتلألأ በጣም የሚያበራ ብርሃን አለው የሚነቀንቅ ረይሃና ነው ትልቅ ህንጻ አለው ብዙ አይነት ጥቅሞች አሉት ባጭሩ ጀነትን ሲገልጹ ረሱል አለይሂ ሰላቱ ወሰላም فيها ما لا عين رأت ولا أذن سمعت ولا خطر على قلب بشر ብለዋል ጀነት ውስጥ ያለው ጸጋ አይን አይቶት የማያቅ ጆሮ ሰምቶት የማያቅ በማንም ሰው ልቦና ላይ ውል ብሎ የማያቅ ነገር ሁሉ ይገኛል ብለዋል ጀነት ውስጥ አለይሂ ሰላቱ ወሰላም ለዛ ሀገር ያለን ዝግጅት ምን ያክል ነው ለዱንያ ከምንሮጠው የበለጠ ለአኺራ መሮጥ የለብንም ለማይቀርልን ዓለም መዘጋጀት የለብንም በሁሉም ነገር ዝግጁ መሆን አለብን በእምነታችን ጠንካራ በመልካም ስራ ላይ ጠንካራ ከወንጀል በመላቅ ጠንካራ መሆን አለብን ያለን ጊዜ ይህ ነው ይህ ጊዜ ካለፈ ነገም እንደሚገጥመን አናቅም أقول قولي هذا وأستغفر الله العظيم الجليل لي ولكم ولسائر المسلمين من كل ذنب فاستغفروه وتوبوا إليه إنه هو الغفور الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له ولي الصالحين وأشهد أن محمدًا عبده ورسوله إمام المتقين صلى الله عليه وعلى آله وصحبه والتابعين لهم بإحسان إلى يوم الدين أما بعد عباد الله قدموا لأنفسكم خيرا قبل فوات الأوان وحلول الآجال جزيو سايدرس جزيو سايل فبن لآخراتنا يهون نقل الناس قدم كالله الله انك مجازات ميازناقو نقروج بزوناتو كتتعللن بكالالو نشنفالن شكر يلوم دنيا تتعللن بلن راساتنا أنامون الله سبحانه وتعالى دنيا التالي اندونش قدمو نقرونا عذراتنا أبكتوال نفسيان يتعللن إن النفس لأمارة بالسوء بلو قدمو نقرونا الله أدس نقر أيدلم نفس كفو عزاجنات بابزانيا عبزتا كفو تزالج بلال الله سبحانه وتعالى شيطان نو أو شيطان نو شيطان كونم أو إن الشيطان لكم عدو فاتخذوه عدوا بلو الله نقرونا سبحانه وتعالى عذري يلنم ما استبابا أنشلم قدمو الحكيم الخبير نقرونا سبحانه وتعالى ألا يعلم من خلق وهو اللطيف الخبير إلى يفترون ياكم من ديلا سبحانه وتعالى ولا ينبئك مثل خبير ጉዳዮችን በጥልቅ ከሚያቀው የበለጠ ማንንም አይነግርህም ይላል سبحانه وتعالى በእነዚህ ሶስት ምክንያቶች ራሳችንን ማዘናጋት መሸንገል አንችልም የታወቀ ነው ፊትና መሆናቸው አውቀን ተጠንቅቀን እንድናልፍ ነው የነገረን سبحانه وتعالى يقول الله شيطانا بتملكته ألم أعهد إليكم يا بني آدم ألا تعبدوا الشيطان إنه لكم عدو مبين وأن اعبدوني هذا صراط مستقيم ولقد أضل منكم جبلا كثيرا أفلم تكونوا تعقلون إلى سبحانه وتعالى أن أنت يسول جوتشوي ألم أعهد إليكم قال القبع أن نقركواتهم من أدر على الكواتهم ألا تعبدوا الشيطان شيطان لا تملكوا به لنسو لن أنت قلت هنا ثلاثنا أنا بيتشا تجزون كتتنيا من قديه نبيه على الكواتهم بزو صوتنا أتمنوال تنشن كان أتستولوا من سبحانه وتعالى ሌሎችን እያየን ራሳችንን ለምንድን ነው የምንረሳው ለአኺራችን ምን አዘጋጅተናል ነው ትልቁ ጥያቄ ጅብሪል አለይሂ ሰላም ነብዩ አለይሂ ሰላቱ ወሰላም ዘንድ መጣና እንዲህ አላቸው ያ ሙሐመድ عش ما شئت فإنك ميت يا شاه النور مواتنهنا واعمل ما شئت فإنك مجزي به يا شاه انسرا تمن الدال هلاتشو واحبب من شئت فإنك مفارقه يفلك كون وداد من لا يتهيكرم عباد الله من سرى من يوم سرى علي مزقبال الله سبحانه وتعالى في الحديث القدسي يندزه بالوال يا عبادي باريا وجهي إنما هي أعمالكم أحصيها لكم ثم أوفيكم إياها يراساتشون سرانو ما سفرنا ممزقب اللاتشو ما سكمت اللاتشو كذاب الزاملكم من الداتشو فمن وجد خيرا فليحمد الله
ኸይርን ያገኘ አላህን ያመስግን። መዝገቡ ላይ ክፉ ነገር የገጠመው ፈላ የሉመና ኢላ ነፍሰህ ራሱን እንጂ ማንንም እንዳይወቅስ ይላል አላህ ስብሓንሁ ወተዓላ። ነቢዩም ዓለይህ ሰላቱ ወሰላም ነገ የውም አልቅያማ ፈታኙ ሰዓት ላይ ሲራጥ በእሳት ላይ ይዘረጋል እንደምታውቁት። የዛን ጊዜ ሁሉም ሰው በስራው ልክ ያልፋል አሉ ረሱል ዓለይህ ሰላቱ ወሰላም። እንደ መብረቅ የሚያልፋለ፣ እንደ ንፋስ የሚያልፋለ፣ እግረኛ ሆኖ የሚያልፋለ፣ ሌላው ደግሞ እየተንከባለለ የሚያልፋለ አሉ። ጌታዬ ለምንድነው እንንከባለል ያደረከኝና ወደ ኋላ ያስቀረኸኝ ሲለው እኔ ወደ ኋላ አላስቀረሁም፣ ይልቁንስ ያስቀረህ ወደ ኋላ ያስቀረህ ስራህ ነው ይባላል አሉ። ዒባደላህ እያንዳንዱ ስራችን ይመዘገባል፣ አላህ ፊት እንቆማለን። ቃለ አላህ ወነክቱቡ ማ ቀደሙ ወአታረሁም ያስቀደሙትን እንመዘገባለን፣ ያስቀሩትንም አሻራ ጭምር። ወኩለ ሸይእን አሕሰይናሁ ፊ ኢማሚን ሙቢን። ዒባደላህ ለዚህ ቀን ራሳችንን ማዘጋጀት አለብን። ጊዜው ካለፈ በኋላ ዋጋ የለውም። ቆም ብለን ራሳችንን እንጠይቅ። ቀብር ውስጥ ያሉ 3 መሰረታዊ ጥያቄዎች እንዳሉ የታወቀ ነው። ማንም ሰው ቀብሩ ሲገባ 3 ጥያቄ ይጠየቃል። መን ረቡክ ወማ ዲኑክ ወመን ነቢዩክ፣ ጌታህ ማን ነው? ዒባደላህ የዚህ ጥያቄ መልስ በኩረጃ ሊሆን አይችልም። ማንም መጥቶ ሊነግረን አይችልም። ስራችን ብቻ ነው እንድንናገር ብቁም ያደርገን። ጌታዬ አላህ ነው ስንል እሱን በብቸኝነት ማምለካችንን ማረጋገጥ የግድ ነው። በሱ ላይ ከማጋራት እጅግ መራቃችንን እርግጠኛ መሆን የግድ ነው። መልእክተኛህ ማን ነው የሚለውን ጥያቄ ለመመለስ በነቢዩ ዓለይሂ ሰላቱ ወሰላም በትክክል ማመን በሚጠበቅብን መልኩ ማመን ነው። ያዘዙትን መታዘዝ፣ የከለከሉትን በፍጹም መራቅና መከልከል። እሳቸውን መሪ አድርጎ በተግባር መኖር ያልቻለ በወሬ ብቻ ከሆነ እዛ መመለስ አይቻልም። ያ ዒባደላህ አስደንጋጩ ጥያቄ 3ኛው ዲንህ ምንድነው? ኢስላም ነው ስንል መኖር ያልቻልነውን መመለስ አንችልም። አደራ ቀብር ውስጥ ስንገባ ምላሻችን የሁለተኞቹ ክፍሎች እንዳንሆን የፋጅሮቹ። ፋጅሩ መን ረቡክ አሃሃ ለአድሪ ብቻ ነው ጩኸቱ፣ አላቅም ነው። ወመን ነቢዩክ አላቅም፣ ወማ ዲኑክ አላቅም፣ ጩኸት ብቻ ነው መልሱ። ምንድነው ታዲያ ሲባል ሰዎች የሆነ ነገር ሲሉ ሰማው እል ነበረ ይላል። ይሄኛው ነገር አይጠቅመንም። ዒባደላህ ለቀብራችን ልዩ ዝግጅት እንድናደርግ ከሚጠቅሙን መሰረታዊ ነገሮች ዲናችንን እንማር። ዱንያን ለመማር ምን ያክል እየጣርን ነው? 12 ዓመት እንለፋለን፣ 4 ዓመት ይጨመራል የሆነ ነገር ለማድረግ። መጨረሻው ግን ምንድነው? የሪዝቃችን መንገድ ሊሆንም ላይሆንም ይችላል። አኺራችንን ግን ዘንግተናል። ቁርአንና ሐዲስ መማር ላይ በጣም ሰንፈናል። ህይወታችንን ማንነታችንን ከቁርአንና ከሐዲስ ጋር ማስተሳሰር ላይ በጣም ተራርቀናል። አላህን ስብሓነሁ ወተዓላ በመፍራት ለአኺራችን ልዩ ዝግጅት መዘጋጀት ይኖርብናል። ምንድነው ለአኺራችን ያዘጋጀነው? ዒባደላህ ثم اعلموا أن الله عز وجل أمرنا بالصلاة والسلام على نبيه إذ يقول إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم وبارك على نبينا محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد. وارض اللهم عن أهل بيته أجمعين وصحابته والتابعين لهم وعنا معهم برحمتك يا أرحم الراحمين. اللهم أعز الإسلام والمسلمين وانصر الإسلام والمسلمين ودمر أعداءك أعداء الدين برحمتك يا أرحم الراحمين. اللهم أرنا الحق حقا وارزقنا اتباعه والباطل باطلا وارزقنا اجتنابه ولا تجعله ملتبسا علينا فنضل إنك نعم المولى ونعم النصير. ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها برحمتك يا أرحم الراحمين. عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم الجليل يذكركم واشكروه على نعمه وآلائه يزدكم ولذكر الله أكبر والله يعلم ما تصنعون.